ያለምንም ፎሎወር ቲክቶክ ላይቭ የምገቡበትን አዲስ ሚስጥር አሳያችኋለሁ። ማንም የማያሳያችሁ ሚስጥር። ቪዲዮ ላይክ ቻናላችን ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ያለምንም በዜሮ ፎሎወር ላይቭ ቲክቶክ ላይቭ ለመግባት ቀጥታ ማሳያችሁ ሶስት ሴቲንጎችን አሳያችኋለሁ። ከዛ በፊት ቪዲዮ ላይክ እና ቻናላችን ሰብስክራይብ ማድረግ እና ከቪዲዮ መጨረሻ አንድ ቦነስ ቲፕ አለኝ። ቪዲዮውን እስከ መጨረሻው መመልከት እንዳረሱ። ወደ ቪዲዮ እንሄዳለን። ቀጥታ እንግዲህ ያለምንም ፎሎወር ቲክቶክ ላይቭ ለመግባት እዚህ ሶስት ነጠብጣብ ትገባላችሁ። ሶስት ነጠብጣብ ከገባን በኋላ እንደምታዩት ሶስት ስቴፖች አሉ። ሲስተሞች አሳያችኋለሁ። ሶስት ዘዴዎችን አሳያችኋለሁ። ቀጥታ ሴቲንግ እንደ ፕራይቬሲ ትሄዳላችሁ። እንግዲህ ቲክቶክ ላይቭ ያለምንም ፎሎወር የምገቡበት ሲስተም አንደኛው ማሳያችሁ ምንድነው? ሄልፕ ሴንተር እንትን መላክ ነው። ቀጥታ ሄልፕ ሴንተር ቲክቶክ ላይ እመልኩታለሁ ማለት ነው። እዚህ ጋር ሄልፕ ሴንተር የሚለውን ትነካላችሁ። እዚህ ጋር እርዳታ ነገር የምትልኩበትን አሳያችኋለሁ። ሄልፕ ሴንተር ላይ ከላካችሁ በኋላ ቀጥታ ላይቭ እንድገቡ ይለቁላችኋል ማለት ነው። ያለምንም ፎሎወር ላይቭ መግባት ትችላላችሁ። ከዛ ይሄን ከነካችሁ በኋላ እንደዚህ ወደ ላይ ስክሮል እያደረጋችሁ ቀጥታ እንደምታዩት አሁን መጥቶልናል። ምንድነው? ሪፖርት አን አካውንት ሪፖርት ማድረግ ነው። ሪፖርት ስታደርጉ ቲክቶክ ላይቭ ቀጥታ እንድትገቡ ይለቀቅላችኋል ማለት ነው። በዜሮ ፎሎወር ከዛ ሪፖርት አን አካውንት የሚለውን ትነኩታላችሁ። ቀጥታ እንደምታዩት ሪፖርት አን አካውንት የሚለውን ከነካችሁት በኋላ ቀጥታ እንደዚህ ከመጣላችሁ በኋላ እንግዲህ እንደምታዩት የተለያዩ እንትኖች አሉ። እናንተ ይሄን አይመለከታችሁም። እዚህ ጋር ያመጣላችኋል። እዚህ ጋር ኒድ ሞር ሄልፕ የሚለውን ይሄን ቀዩን ትነኩታላችሁ። ከዛ ይሄንን ከነካችሁ በኋላ እንግዲህ እንደምታዩት ቲክቶክ ሰፖርት የሚል አለ። እዚህ ጋር ምንድነው? አካውንታችሁን ነው እናንተ የምመልሱት። እንደምታዩት እዚህ ጋር አካውንት ነው የምመልሱት። ቀጥታ አካውንት የሚለውን ትነኩታላችሁ። አካውንት የሚለውን ከነካችሁ በኋላ እዚህ ጋር የተለያዩ ነገሮችን ያመጣላችኋል። እንደምታዩት እዚህ ጋር አይ ፎርጌት ማይ ፓስዋርድ ምንድነው? ፓስዋርዱ እዚህ ጋር እንደምታዩት መጀመሪያ ሰፖርት እምረዳችሁ ምንድነው ይላችኋል። ሂር አር ዘ ሰም ፍሪኩዌንትሊ አስክድ ኩዌስችን ሪሌትድ ቱ አካውንት ይላል። ኢፍ ዩ ፎርጌት ፓስዋርዱን ረስታችሁ ነው ይላችኋል። ፓስዋርድ ነው የረሳችሁት። ሁለተኛው ደግሞ አይ አም ኖት ሪሲቪንግ ማይ ፎን ኦር ኢሜል ቬሪፊኬሽን ኮድ ወይንም ስልካችሁን አልቀበል ነው ወይስ ኢሜላችሁ ቬሪፊኬሽን ኮድ አልክ ብሏችሁ ነው ይላችኋል። እዚህ ጋር እንደምታዩት ሶስተኛው ማይ ፎን ነምበር ኦር ኢሜል ኢዝ ኖ ሎንገር አቬሌብል ወይንም በኢሜል እና በስልክ ቁጥራችሁ ስትከፍቱ አቬሌብል ኤረር እያመጣ እምቢ ብሏችሁ ነው ይላችኋል። እዚህ ጋር እንደምታዩት ዋት ሹድ አይ ዱ ኢፍ ተርንድ ኦን ቱ ስቴይ ቬሪፊኬሽን ካኖት ሪከቨር ማይ አካውንት ይላችኋል። እንግዲህ እናንተ እዚህ ጋር የራሳችሁን ጽፋችሁ ሪፖርት ማድረግ ነው። ሪፖርት የምታደርጉትን እንዴት እንደምጽፉ አሳያችኋለሁ። እዚህ ጋር የምንጽፈው እንግዲህ እንደምታዩት ከዛ ሃይ ትላላችሁ። ከዛ ቲክቶክ ቲም
አይ ኩልድ ፕሪቪው ፕሪቪየስሊ ጎ ላይቭ በት ኖ አይ ካንኖት ማይ ዊልድ ላይፍ እንግዲህ ከዛ ላይፍ ትላላችሁ እዚህ ጋር ላይ ከዛ ፕሊስ ኢኔብል ማይ ላይፍ ፊውቸር ከዛ ዶት ታደርጋላችሁ። ቴንኪዩስ ከዛ እንደምታዩት ይሄንን እኔ ዲስክሪፕሽን ላይ ከፈለጋችሁ አስቀምጥላችኋለሁ። እንደምታዩት ይሄንን ጽፋችሁ ቀጥታ ሪፖርት ታደርጋላችሁ። ቀጥታ ላይቭ እንድትገቡ ያለምንም ፎሎወር ቀጥታ ወዲያውኑ እንድትገቡ ያደርጋችኋል። ይሄንን ቀጥታ እዚህ ጋር እንደምታዩት ቀዩ አለ። ይሄን ጽፋችሁ ከዛ ሴንድ ታደርጋላችሁ ማለት ነው። ሪፖርት ነው ይሄ። በሪፖርት ቲክቶክ ምንም ፎሎወር ሳይኖራችሁ ቲክቶክ ላይቭ መግባት ትችላላችሁ። ከዛ ይሄንን ቀዩን ተነኩትና ከዛ ሴንድ ካደረጋችሁ በኋላ ቀጥታ በዜሮ ፎሎወር ላይቭ እንድገቡ ማድረግ ትችላላችሁ። እንደዚህ አድርጋችሁ ማስተካከል ትችላላችሁ። ይሄንን ዲስክሪፕሽን ላይ አስቀምጥላችኋለሁ ከቪዲዮ ዲስክሪፕሽን። ከዛ እንደዚህ አድርጋችሁ መጠቀም ትችላላችሁ። ይሄን በመጻፍ ይሄን ሪፖርት በማቅረብ ላይቭ እንድትገቡ ማድረግ ትችላላችሁ። ሌላ ሁለት ሴቲንጎች ሁለት ሲስተሞችን አሳያችኋለሁ። እንግዲህ ይሄን ቀዩን ነክታችሁ ሴንድ ማለት ነው የሚጠበቅባችሁ። ሌላ ሲስተም ላሳያችሁ። ሌላ ሲስተም ደግሞ የማሳያችሁ እንግዲህ ቀጥታ ምንድነው እናንተ አካውንታችሁ ፕራይቬት እንዳይሆን ፕራይቬት ከሆነ ይሄ እንደምታዩት እዚህ ጋር ፕራይቬት ከሆነ ላይቭ መግባት አትችሉም። ይሄ ማስተካከል ይኖርባችኋል። ሌላ ፕራይቬት አካውንት እንዳታደርጉ አካውንታችሁን። ሌላ ምንድነው አካውንታችሁን በዜሮ ፎሎወር ቲክቶክ ላይቭ ለመግባት
ቢዝነስ አካውንት ማድረግ አለባችሁ ማለት ነው። አካውንታችሁን የቀጥታ ቢዝነስ አካውንት ማድረግ ግድ ይላችኋል ማለት ነው። የግድ አካውንታችሁ ፐርሰናል አካውንት ከሆነ ቲክቶክ ላይቭ መግባታችሁንም ሌላ ማሳያችሁ እዚህ ጋር እንደምታዩት በዚህ በንትን መግባት ትችላላችሁ። ደግሞ ቲክቶክ ስቱዲዮ መግባት ትችላላችሁ። ምንድነው ቲክቶክ ስቱዲዮ የምትገቡት? እዚህ ጋር እንደምታዩት ክሮም ላይ ቲክቶክ ስቱዲዮ ብላችሁ ትጽፋላችሁ። ከዛ እዚህ ጋር በስልክ ስለሆነ የምትጠቀሙት እዚህ ጋር ዴስክቶፕ ሳይት ማድረግ እንዳረሱ ስልካችሁን። ከዛ እዚህ ጋር እንደምታዩት ቲክቶክ ስቱዲዮ ብላችሁ ተጣፋችሁ በኋላ ቀጥታ ወደ ቲክቶክ ላይቭ መግባት ትችላላችሁ። ምንም ፎሎወር ሳይኖራችሁ እንደዚህ አድርጋችሁ መግባት ትችላላችሁ ወደ ላይቭ። የዛሬው ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አዳዲስ ነገሮችን ማድረሳችሁ ይሆናል። በሌላ ቱቶሪያል እስከምንገናኝ ይመቻችሁ። ፒስ